ዛሬ ንግድ ኢትዮጵያ ይሻላል ወይስ ዱባይ ውስጥ ይሻላል በሚለው ነው ሐሳብ ነው ማሳላችሁ። የተመቻችሁ ተመቻችሁ፣ ያልተመቻችሁ ደግሞ እንደ ሐሳብ የኔ አይዲያ እንዲ ነው ብላችሁ ግልጽ ብታረጉ ኮሜንት ላይ በጣም ደስ ይለኛል። ኢትዮጵያ ውስጥ ያለውና ዱባይ ላይ ያለው ልዩነቱን ልንገራችሁ። እየሰራው ስለሆነ አይደለም ወይ ደግሞ ዛሬ ላይ ነገራቶች ስለተስተካከሉልኝ አይደለም፣ ስለ እውነት ነው የምላችሁ። እኔ ፍላጎቴም አቋሜም ኢትዮጵያ ላይ መስራት ነው። ስቲል ነው ዛሬ ምንም ጎሎኝ አይደለም፣ ምንም አቅቶኝ አይደለም። ህልሜ ነው፣ በቃ ፍላጎቴ ነው። ኢትዮጵያ ውስጥ 3 ባህሪ ያላቸው ሰዎች ለንግድ አይሆኑም፣ አይሳካላቸውም። አንደኛና ዋነኛው ዛሬ ስራ ጀምሮ በነጋታው ኪሱ ቤቱ መሳቢያ ሲከፍት ብዙ ብር ማግኘት የምፈልግና በአንድ ለውጥ የምፈልግ ሰው ለንግድ አይሆንም። ተስፋ ቆርጦ ዘግቶ ያወጣውን ወጪ ከስሮ አረብ ሀገር መጥቶ ገረድ ይሆናል። አንደኛው ወይ ኮንስትራክሽን ይሰራል ወይ በግ እና ፍየል ግመል ጠባቂ ይሆናል። ወንድም ከሆነ ሴት ከሆነች ደግሞ ገረድ ነው የምትሆነው። ያዙልኝ። ሁለተኛ ጥገኛ የሆነ ሰው፣ ጥገኝነትን የለመደ ሰው ከቤተሰብ ይጀምራል፣ ከባል ይጀምራል። እንደዚህ ሰው የሰው እጅ የሰው ነገር የለመደ ሰው መቼም በንግድ ረክቶ ዋጋ ከፍሎ ሰብር አግኝቶ ራሱን አያቋቁምም። ሶስተኛ የፈለገ አይነት ስራ ቢጀምር በንግድ ዙሪያ የስደት ፍላጎት አይምሮ ውስጥ ካለ አበደን ንግዱ ላይ ረግጥ ብሎ ራሱን አሳምኖ አይሰራም፣ አይለወጥም። እንደዚህ ነው ሰው ከትንሽ ቆይታ በኋላ ይዘጋል። ዝባዝንኬ ሰበብ አቅርቦ ማለት ነው። ግብር ይላል፣ ምናምን ይላል፣ ገበያ የለም ይላል፣ ፈረጥኩ ይላል፣ ዘለልኩ ይላል፣ ተቆረጥኩ ይላል። ዝባዝንኬ አብዝቶ ይዘጋና ያን ነገር ተመልሶ የሰው ሀገር ጥገኛ ይሆናል። ኦኬ፣ ይሄን 3 ነገር ያለባችሁ ሰዎች በሽታ አለባችሁ፣ ታከሙ። ሕክምና ያስፈልጋችኋል። ዱባይ ወይስ ኢትዮጵያ ንግድ ይሻላል? ኢትዮጵያ ውስጥ እንደምንም ተፍጨርጭራችሁ እንደምንም ተጋግጣችሁ ብትቋቋሙ ንግድ ብትጀምሩ እያደጋችሁ ነው እንጂ ወደ ላይ እያደጋችሁ እንጂ ወደ ታች እየተቀበራችሁ አይደለም የምትሄዱት። ግብር በአመት አንዴ ነው የሚመጣው አይደል? አረብ ሀገር ሱቅ ያለው ሰው፣ አረብ ሀገር ላይ ንግድ የጀመረ ሰው፣ ቤት ውስጥ አይደለም ሱቅ የከፈተ ሰው ወላሂ ነው የምላችሁ በየወሩ ግብር ይገብራል። ሀገሩ ላይ በአመት አንዴ ግብር ብዙ ወጪ ያለው ብዙ ጻፉብኝ፣ ምንም አልሰራውም፣ ዝባዝንኬ 70 ሺህ 80 ሺህ ወይ 150 ሺህ ወይ 100 ሺህ ነው። ከዚህም የማይበልጥ ግብር ላለመገበር ያዙ ይልቃቁኝ ዝባዝንኬ ያወራል። ያለ መስራት፣ ያንተን ስራ ያለ መስፋፋት፣ ያንተን ጉልበት ያለ ማሳያት፣ ያንተን ጥንካሬ ያለ መጠቀም ያንተ ጣፋንታ ነው፣ ያንቺ ጣፋንታ ነው። በአረብ ሀገር ሱቅ የከፈተ ሰው ምንም አይነት በንግድ ዙሪያ ሊሆን ልብስ ቤት ሊሆን ይችላል፣ ሞባይል ቤት፣ ባልትና ቤት ምንም አይነት ሊሆን ይችላል። በየወሩ ግብር ይገብራል። ለዚህ ሀገር መንግስት ያማርራል? ላ ይከሳል? ላ ጀጅ ያረጋል? ወጥቶ ይናገራል? ላ ግዴታው ነው። ወዶ ሳይሆን ተገዶ ይከፍላታል። ካልከፈለ ምን እንደሚከተለው ያውቃል። ለምሳሌ ከቤት ክራይ ውጪ ከማብራትና ከውሃ ውጪ የቆሻሻ ይባላል። ለምሳሌ አሁን ኢትዮጵያ የማብራት ከተባለ ከስንት አንዴ ነው የሚከፈለው? ከቤቱ ጋር አንድ ላይ ነው የሚከፈለው። ከቤቱ ጋር አንድ ላይ ካልተከፈለም ብትከፍሉም የተወሰነ ነው። የውሃ ተብሎ የምትከፍሉት ነገር የለም። ድጋሜ ደግሞ ለአደጋ ጊዜ ምናምን ተብሎ ያልተጠቀማችሁትን ነገር በየ6 ወሩ መታደስ አለበት ብሎ የሚወስዱት ብር አለ። ይቀጥላል። የቆሻሻ መጣያ ቆሻሻ ላትጥሉም ትችላላችሁ፣ ልትጥሉም ትችላላችሁ። የቆሻሻ ግዴታችሁ ነው፣ ትከፍላላችሁ። ካልከፈላችሁ ቅጣት አለ። እያንዳንዷን ነገር ብታወጡ ብታወርዱ ካልኩሌት ብታረጉ በየወሩ ግብር ትገብራላችሁ። ዱባይ ላይ ያላችሁ ሱቅ ያላችሁ ሰዎች። ኢትዮጵያ ላይ ግን በአመት አንዴ ግብር ለሚመጣው ላለመስራት ላለመለወጥ ዝባዝንኬ እያቀረባችሁ ሱቃችሁን ዘግታችሁ ምግብ ቤታችሁን ዘግታችሁ ቡቲካችሁን ዘግታችሁ እንደ አዲስ የሰው ቤት ግርድና እንደ አዲስ የሰው ፊት መቆም እንደ አዲስ ተቀጥሮ በወር ደሞዝ መጠበቅ። አንድ ነገር ልንገራችሁ፣ ስለተሳካልኝ አይደለም፣ ስለተመቻቸልኝ አይደለም፣ ወይ ደግሞ የምፈልገውን ነገር ስላደረኩኝ አይደለም። እኔ አቋሜም ህልሜም ምኞቴን ፍላጎቴን አብዝቼ ስለምጥርና አብዝቼ ስለጣርኩና ዋጋ ስለከፈልኩ ነው መጨረሻዬን አላህ ያሳመረው። በነገራችን ላይ በትንሽ ነገር ተስፋ የሚቆርጥ ኦርደር ከተመለሰ ተስፋ የሚቆርጥ ኦርደር ካልወጣ ተስፋ የሚቆርጥ ሳጣ በአንዴ ተስፋ የሚቆርጥ ነገራቶችን ተወት አድርጌ መዳም ቤት ገብቼ ደሞዝተኛ ልሁን የሚል አይነት ሴት ቢሆን ኖር እዚህ አታገኙኝም። እመኑ።
በዚች አመታት ውስጥ ተቀይሬ አታገኙኝም። ግን እጅ የምሰጥ ሰው አይደለም። የሆነ ነገር አሁን ለምሳሌ እኔ በቪዲዮ ለምሳሌ ስጣችሁ አንድ ቪዲዮ ሰራለሁ አይደል? ያ ቪዲዮ ሰው ጋር ካልደረሰ እይታ ከሌለው እንደ አዲስ ወይ ቦታ ቀይሬ ወይ ባክግራውንድ ቀይሬ ቪዲዮ ሰራለሁ ስራውን ስለምፈልገው ወይ ደግሞ እንደምሳካ ከዛኛው ልክ ይሄኛው የተሻለ እንደሆነ ስለማስብ ነው ያን ማደርገው። አንዳንድ ሰው ቢሆንስ በቃ ሰው አላየውም፣ ሰው ያየኛል፣ ሰው ሰፖርት እያደረገኝ አይደለም፣ ሰው እያበረታታኝ አይደለም፣ ሰው እያደነቀኝ የምሰራውን ነገር ቦታ ሰጥቶ እያየልኝ እየወሰደልኝ አይደለም፣ ለምን እሰቃያለሁ፣ ለምን እጨነቃለሁ ብሎ ብድግ ብሎ ተቀጥሮ መስራትን ድጋሜ ግርድናን ይመርጣል። ሰርተናል ከ6 አመት በላይ ግርድናን ኖርማል ነው። ስሙን ስታዩት አይክበዳችሁ። 6 አመት 8 አመት 9 አመት 10 ምናምን አመት ሰርታችሁ አረብ ሀገር ተመልሳችሁ ሰራተኛ ስትሆኑ መጋፈጥ ስለማትፈልጉ ነው። በቃ የሆነ ነገር የሆነ ቻሌንጅን የሆነ ችግርን የሆነ ነገር አንድ ሰው አንደኛ ክፍል ተምሮ የሁለተኛ ክፍል ፈተና ወስዶ ነው አንደኛ ክፍል ወደ ሁለት ለማለት ፈተና ወስዶ ነው። ፈተናውን ከወደቀ አንደኛ ክፍል መልሶ ይማራል። ፈተናውን ካለፈ ነው ሁለተኛ ክፍል የምደርሰው። በቀለል አድርጌ ስነግራችሁ ህይወት እንዲህ ናት። ትፈትናችኋለች። ፈተናውን እጅ ካልሰጣችሁ የተሻለ ነገር ታገኛላችሁ። እጅ ከሰጣችሁ ግን ተመልሳችሁ እዛው ውሃ ቀዳ ውሃ መልስ ድክረት ትላላችሁ። እና እኔ ልላችሁ የምችለው ነገር እጅ አትስጡ ነው። ንግድ ከዱባይ እና ከኢትዮጵያ የቱ ይሻላል ብትሉኝ ኢትዮጵያ ነው የምለው እኔ። ችግር ስለምንወድ ጄጅ ማድረግ ስለምንወድ ማጥላላት፣ ማንቋሻሽ ወይ ደግሞ የሆነ ሰው እንደዛ አድርጎኝ የሆነ ሰው በዛ አወጣኝ የሆነ ሰው በዛ አስገባኝ ግብር አናቴ ላይ አወጡ እንትንን በዛ ሰበብ ስለምንወድ ሰበብ ደም ስራችን ውስጥ ችግር መጥራት ችግር መናገር አልሐምዱሊላህ ጤነኛ ስለሆንኩ ከጤነኝነትም ተፍጨርጭሬ መኖር ስለቻልኩ እምለውን ቃል መጠቀም ስለማንፈልግ ስለማንችል ችግር ደም ስራችን ውስጥ ስለሆነ ያለው ከኛ አይርቅም። ሁሌ ሰበብ አስባብ አናጣም። በሺ የሚቆጠሩ እናቶች አሉ ቡና በረንዳ ላይ ያፈሉ ሱቅ በደረቴ እየሰሩ ልጆቻቸውን የሚያስተምሩ ቤት ክራያቸውን ከፍለው ከእጅ ወደ አፍም ቢሆንም ከልጆቻቸው ጋር ጥሩ አየርን ተንፍሰው የሚኖሩ እነዛ እናቶች እነዛ ሴቶች ሺ እጅ አረብ ሀገር ካሉ ሴቶች ይሻላሉ። ንጹህ አይምሮ አላቸው። አስተሳሰባቸው ቀና ነው። በትንሽ ነገር የሚበሳጩ፣ በትንሽ ነገር ተስፋ የሚቆርጡ፣ በትንሽ ነገር የሚያለቅሱ፣ ሆድ የሚብሳቸው አይነት ሴቶች አይደሉም። በጣም ጠንካራ ናቸው። የትኛውንም ዋጋ ለመክፈል ዝግጁ ናቸው። አረብ ሀገር ያለች ሴትስ ካለብን ብቸኝነት፣ ካለብን ጭንቀት፣ ካለብን ሀሳብ ሰው እንዲረዳን ፈልገን ስላልተረዳን፣ ሰው እንዲያውቅልን ድካማችንን ፈልገን ስላላወቁልን፣ የምንሆንላቸውን መስዋዕትነት ስላልተረዱልን ምን አይነት ባህሪ ያመጣን? ቶሎ ተስፋ የምንቆርጥ፣ ቶሎ የምንበሳጭ፣ ቶሎ የምናለቅስ፣ ቶሎ ሆድ የምብሰን፣ ባህሪያችን የማይያዝ አመለ ጥፉ ሆነን ቀረን። ይሄ ነው በውስጣችን የተቀረጸው። ሁላችንም ራሳችንን ብንፈትሽ ለሆነ ነገር ሰብር አይኖራችሁ። ረጅም አመት አረብ ቤት ከተቀመጣችሁ አረቦች ጋር ከቆያችሁ እንኳን ለመስራት ለመኖር ራሱ የሚያሰጋ አይነት ባህሪ ይዛችሁ ነው የምትወጡት። እንኳን ለህይወት ዋጋ መክፈል እንኳን ለሚመጡ ችግሮች ተጋፍጣችሁ ወደፊት ለመለወጥ አይደለም ከሰው ጋር ለመኖር ባህሪያችሁ አስቸጋሪ ነው የሚሆነው። ብቸኝነቱ፣ ሰው ማጣቱ፣ አለመረዳቱ፣ ጥሩ በራሳችሁ ወጣችሁ አለመግባቱ፣ በራሳችሁ መልበስ፣ በራሳችሁ መብላት፣ ራሳችሁን አይምሮ በራሳችሁ አለመምራቱ ራሱ ስለሚጎዳችሁ ሳይኮሎጂካሊ በራሳችሁ መወሰን የማትችሉ አይነት ሰው ነው የምትሆኑት። ከጊዜ በኋላ የሰውን ንግግር አንደርስታንድ የማታረጉ፣ ስራ መስራት አይደለም መቋቋም አይደለም ከሰው ጋር አብሮቶ የመግባባት ሁኔታ ከናንተ ጋር አበደን አይገኝም። እመኑ። አረብ ቤት ከ6 አመት በላይ ጉዳት እንጂ ጥቅም አይኖረውም። ሚሊዮን ብር ቢኖራችሁ አካውንታችሁ ውስጥ 2 ሚሊዮን ብር ቢኖር አንድ ሰው በ200 ሺህ ብር ሲቋቋም 2 ሚሊዮን ምን ማድረግ እንዳለባችሁ፣ እንዴት ማድረግ እንዳለባችሁ፣ ምን መስራት እንዳለባችሁ፣ ምን ላይ ማዋል እንዳለባችሁ ግራ ይገባችኋል። እያላችሁ ብሩም ይጠፋል። እናንተም ከራሳችሁ ጋር አይደላችሁም። ከቤተሰብም ከጓደኛም ከባልም ከሆነ ከፍቅረኛም ጋር ሆነ ትጣላላችሁ። እንደዛው ባክናችሁ ትቀራላችሁ። ይሄ ነው ያለው የመጨረሻችን ጉዳይ። ለዛ ንቁ። ከ6 አመት በላይ አረብ ቤት አትቀመጡ። ለራሳችሁ አይምሮ ስትሉ፣ ለራሳችሁ ሰውነት ጤንነት ስትሉ፣ ለራሳችሁ ሳይኮሎጂካሊ አይምሮ ስትሉ ማለት ነው። ምክንያቱም እጅ ትሰጣላችሁ።